ሰላም ሰላም የተከበራችሁ የዚህ ቪዲዮ ተከታታዮች እንደምን አላችሁ? አማኑኤል ነኝ። ዛሬ የስራ ልምድን ከመረጃ ወይም ከሰራተኛው ማህደር ውስጥ ያሉ የተለያዩ ልምዶችን እንመዘግባለን በሲንግል ፔጅ አፕሊኬሽን ሲስተምን ተጠቅመን። እንግዲህ አሁን ካለበት የመንግስት ተቋም ከአሁን በፊት የነበሩ ልምዶችን ከሌላ የመንግስት ተቋም እንዲሁም ደግሞ ከግል ድርጅቶች የተገኙ የስራ ልምዶች በአንድ የሰራተኛ ማህደር ሲኖሩ እንዴት አድርገን እንደምንመዘግብ ከማብራሪያ ጋራ እንዲሁም ደግሞ ሲስተሙ ላይ ፕራክቲስ የምናደርግበትን ቪዲዮ ነው የምሰራላችሁ። እንግዲህ ሀሳብ አስተያየት ካለ ኮመንት ላይ ማስቀመጥ ትችላላችሁ። ይህንን ቪዲዮ እንድሰራም ያስገድደኝ የተጠየቅኩት ብዙ ኮመንት በውስጥ ስለደረሰኝ ነው። ስለዚህ አንድ ባንድ እናያለን። አሁን ካለበት መስሪያ ቤት ለምሳሌ ጀማሪ አሰልጣኝ፣ ረዳት አሰልጣኝ፣ አሰልጣኝ፣ ከፍተኛ አሰልጣኝ የሚባሉ መደቦችን እንዴት የተሸጋገረ ከተለያዩ ተቋማት ሊሆን ይችላል፣ አሁን ካለበት ተቋም ሊሆን ይችላል፣ እነዚህን እንዴት እንደምናደራጅ የሚያሳይ ቪዲዮ ነው። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ሰብስክራይብ አድርጉኝ። አማኑ ነኝ። ወደ ሲስተሙ ጎ። ዛሬ እንደ ማጠቃለያ የስራ ልምድን በተለያየ ሴናሪዮ ልሰራላችሁ ፈለኩኝ። በተለያየ ተቋማት የተገኘን የስራ ልምድ ከማህደሩ ላይ ሲገኝ እንዴት እንደምንመዘግብ የሚያሳይ ሙሉ ቪዲዮ ነው። እዚህ ላይ እንደምናየው ከመንግስት ተቋማት ሆኖ አሁን ሰራተኛው ካለበት ተቋም የስራ ልምድ ስንመዘግብ እዚህ ላይ ይህንን የስራ መደብ ሰራ። በተቋማችን ባለው ክፍት የስራ መደብ ከቀን 11/07/2011 ዓ.ም ጀምሮ በጀማሪ አሰልጣኝ የስራ መደብ በሙከራ ቅጥር የተቀጠሩ ሲሆን የተጣለቦትን ኃላፊነት እንዲወጡ የሚል ደብዳቤ ከማህደሩ ላይ አገኛችሁ። ሁለተኛ ከቀን 1/11/2013 ጀምሮ ሲከፈሎ ከነበረ የወር ደመወዝ ላይ 3000 ብር ተጨምሮ በድምሩ 9000 ብር እየተከፈሎ በረዳት አሰልጣኝነት የተመደቡ መሆን እያሳወቅን የተጣለቦትን አደራ እንዲወጡ በማለት ይህ ደብዳቤ ተሰጥቶታል ይላል። ሶስተኛ 1/1/2016 ዓ.ም ጀምረው ባስመዘገቡት የትምህርት ዝግጅት እና ባለዎት ልምድ አሰልጣኝ ደረጃ ኤክስአይቪ በመደብ መታወቂያ ቁጥር A/ክ/ወ/230 ሲከፈለው ከነበረ ደሞዝ ላይ 4000 ብር ተጨምሮ ድምር 12000 የተከፈለው የተጣለቦትን ግዴታ የሚል ደብዳቤ ሌላ አንድ ዳታ ኢንኮደር አሁንም በዛው ተቋም በ1/1/2018 ዓ.ም ጀምሮ ባስመዘገቡት የትምህርት ደረጃና የስራ ልምድ ከፍተኛ አሰልጣኝ ደረጃ ኤክስቪአይ የስራ መደቡን መነሻ 23175 ብር እየተከፈሎ የተጣለቦትን ኃላፊነት እንዲወጡ የሚላየ። ስለዚህ ይችን ከፍተኛ አሰልጣኝ የምትለዋን የስራ መደብ ከረንትሊ ሰራተኛው ይዟታል ብለን እንመን። እነዚህኞቹ ግን ከዚህ የስራ መደብ ወደዚህ የስራ መደብ ሽፍት ሲያደርግ ይሄንን የስራ መደብ የዘጋበት ደብዳቤ ላታገኙ ትችላላችሁ። የተከፈተበት ግን እዚህ ጋር ነው። ይሄንን ካያችሁ እዚህ ጋር ይሄንን ጀማሪ አሰልጣኝ የሚዘጋው 30/10/10/2013 ትሉታላችሁ። ለምን ይሄኛው በአንድ ተከፈተ፣ ይሄኛው በ30 ተዘጋ። ከዛ በረዳት አሰልጣኝነት ሲሰራ ከቆየ በኋላ ወደ አሰልጣኝነት የተቀየረው መቼ ነው ማለት ነው? በ30/12/2015 ነው ማለት ነው። በ1/1/2016 ኦልሬዲ አሰልጣኝ ሆኖ ተመደበ። ይሄንን በረዳት አሰልጣኝ ሆኖ የጨረሰው ግን እስከ 30 ድረስ ነበረ ማለት ነው። ይሄን ደሞዝ 9000 ሲከፈለው የነበረ ማለት ነው። አጠቃላይ 12000 ብር ማግኘት የጀመረው መቼ ነው ማለት ነው? በ1/1/2016 ተከታተሉኝ። ከዛ ይሄንን የስራ መደብ ደግሞ በዚህኛው ቀን ተከፈተ። ይሄ የሚዘጋው በ30/12 አሁንም ይሄ በ30/12/2017 ዓመተ ምህረት ማለት ነው። ይሄኛው በ1/1/2018 ሆነ። ስለዚህ በዚህ ቀን እየዘጋን የስራ መደቦቹን እንጽፋቸዋለን ማለት ነው። ይሄንን ከያዛችሁልኝ ጥሩ ነገር ነው ማለት ነው። ከዛ ይሄንን ከፍተኛ አሰልጣኝ ወይም አሁን ከረንትሊ ሰራተኛው ደሞዝ እየተከፈለው ያለን የስራ ልምድ ላይ ገብታችሁ አትጽፉም ማለት ነው። ኦልሬዲ ካውንት ያደርጋል
ሲስተሙ በራሱ ማለት ነው አሁን የያዘውን የስራ መደብ። ሁለተኛው ሴናሪዮ ከሌላ የመንግስት መስሪያ ቤት የመጣ የስራ ልምድ እንዴት እንመዘግባለን ማለት አሁን ካለበት የመንግስት መስሪያ ቤት በፊት ሌላ መንግስት መስሪያ ቤት ላይ ሲሰራበት የነበረን የስራ ልምድ ስታገኙ እንዴት ታደርጋላችሁ? ለምሳሌ የተቋሙ ስም የፌዴራል ጠቅላይ ፍርድ ቤት ይላል። የስራ መደቡ መጠሪያ የሲስተም ስልጠና ባለሙያ አንድ ይላል። ያልተጣራ የወር ደሞዝ እንደዚህ አያችሁ። ቀኑን ደግሞ ቀኑ ከ1/7/2008 እስከ 30/10/2011 ይሄኛውን ቀኑን ላስተካክለው 30/06/2011 ዓመተ ምህረት ድረስ የጠቅላይ ፍርድ ቤት ውስጥ የሲስተም ስልጠና ባለሙያ ይሰራ ነበረ። ሶስተኛው ደግሞ ከግል መስሪያ ቤት የመጣን የስራ ልምድ ከግል መስሪያ ቤት ማለት ከመንግስት ተቋማት ውጪ ወይም ደግሞ መንግስት በጀት የማይመድብላቸው ተቋማት አሉ። ከነዛ ተቋማት የሚመጣ የስራ ልምድ አለ። ይሄም ዳታ ኢንኮደር ወይም እያየሁት ያለሁት መረጃ ከግል ተቋማት ላይ የመጣ ነው። የስራ መደቡ መጠሪያ እግረኛ ፖስተኛ ይላል። ይህንን የስራ መደብ ያልተጣራ የወር ደሞዝ 2560 ብር የሚል አየንን። ይህንን በሲንግል ፔጅ አፕሊኬሽን እንዴት እንመዘግበው? ይህንን ቀኑ ደግሞ እያለ ያለው ቀን ይልና ከቀን 1/2/2005 እስከ እዚህ ጋር ወደዚህ ላይ ታስታውሱት ከሆነ በአንድ 7 አይደለ በ36/2008 ማለት ይችላል። በ36/2008 ድረስ የት እየሰራ ነበር? ቡና ባንክ አክሲዮን ማህበር ላይ ይሰራ ነበረ። ስለዚህ ይህንን በራሱ እንመዘግብና አሳያችኋለሁ። ወደ ሲስተማችን እንሂድ። ያው ልምድ ላይ ነው የምንጀምረው። ልምድ እንዴት እንደሚመዘገብ ይኸው እዚህ ቤተሰቡ ትምህርቱን እንዲሁም ደግሞ ልምዱን እዚህ ጋር ታገኛላችሁ ማለት ነው። ስለዚህ እነዚህንን አይከኖች ክሊክ እያደረግን ምን እናደርጋለን ማለት ነው? እንመዘግባለን። እዚህ ጋር አላቸው የላቸውም ይላል። ስለ ስራ ልምድ ነው እየጠየቀኝ ያለ። አይከኗም ይቺ አክቲቭ የሆነችበት ምንድናት ማለት ነው? የስራ ልምድ ናት። ስለዚህ በትክክል እየመዘገብን ቅድም ያሳየኋችሁን እንትን እላለሁ ማለት ነው። አንድ ጊዜ የተቀጠረበትንና የተመደበበትን ማየት እፈልጋለሁ። የግል መረጃ ላይ ክሊክ ላድርግና ያዙልኝ። ይህ ሰራተኛ ወይም እቺ ሰራተኛ አለሚቱ አይተነው የምትባል የመንግስት ሰራተኛ ናት። ወደ መስሪያ ቤቱ የተቀጠሩበት ቀን ሚል አለ። የትውልድ ቀኑ የህይወት ታሪኩ ላይ ትሞላላችሁ ብለን በደንብ ተናግረናል ወይም ደግሞ አይተናል። በስልጠናም አሁን ያለ በቦሌ ክፍለ ከተማ ቦሌ ወረገኑ ቅድመ መደበኛ የመጀመሪያ ደረጃ ትምህርት ቤት ነው። ንዑስ የስራ ክፍሉ ነው። እችን ይውልኝ ወደ ተቋሙ የገቡበት ቀን በ11/07/2011 ነው። ወደ ተቋም ወደዚህ ተቋም ከረንትሊ ደግሞ የያዘው ይህንን የስራ መደብ የያዘው ይህንን የስራ መደብ የሰው ሀብት አስተዳደር ቡድን መሪ 2 የተባለውን የስራ መደብ የያዘው መቼ ነው ማለት ነው? በ1/1/2018 ከዚህ ቀን ጀምሮ ይህንን የስራ መደብ ይችንን የስራ መደብ ልምድ ላይ ሄደን አንመዘግባትም። ለምን? ራሱ እዚህ ጋር ይቆጥርለታል ማለት ነው። ከዚህ ውጭ ያሉትን ልምዶች ቅድም ወርድ ላይ ወይም ዶክመንቱ ላይ ያሳየኋችሁን እንመዘግባለን ማለት ነው። ስለዚህ አንድ ጊዜ ልምድን ክሊክ አድርጌ አላቸው የምትለዋን በተን አንድ ጊዜ ጠቅ አደርጋታለሁ። ከዚህ በኋላ እነዛን ልምዶች እያመጣሁ እመዘግባቸዋለሁ ማለት ነው። እንደዚህ እዚች አንድ ጊዜ ችን ክሊክ ላድርጋት። ይህን ክሊክ ሳደርገው በዚች ክሊክ አማካኝነት ትመዘግቡት የነበረን ይህንን በአማርኛ እና በእንግሊዝኛ የተቋሙን ስም ገላገላችሁ ማለት ነው በአንድ ጊዜ። ስለዚህ የቅጥር ሁኔታውን፣ ደሞዙን ከመቼ እስከ መቼ ነው፣ የተለያየ የሰራትን የስራ መደብ እዚህ ሻይ እና እዚህ ሻይ በአማርኛ እና በእንግሊዝኛ የምመዘግባትን የስራ ልምድ መቼ ከመቼ እስከ መቼ ነው የሰራ የሚለው ይመጣል ማለት ነው። እንግዲህ በደንብ እዩ። እዚህ ላይ እችን ያት በ11/07/2011 ጀምሮ በጀማሪ አሰልጣኝነት ሰርቷል
እያለኝ ነው። በጀማሪ አሰልጣኝነት እዚች ላይ የምመዘግባትን የስራ መደብ የጁኒየር ትሬነር የቅጥር ሁኔታ በቋሚ የስራ መደብ አልኩት። በኮንትራት ማለት እችላለሁ። እንግዲህ ይህንን የስራ መደብ ስትሰራ በምንድን ነው በምን የቅጥር አይነት ሁኔታ ነው የሚለውን እሞላለሁ። ደሞዝ ይላል የሚታወቅ ወይም ደግሞ ከልምዱ ላይ ከተጻፈው ወይም ከማስረጃው ላይ ደሞዝ የተገለጸ ከሆነ የዚህ የስራ መደብ ስያሜ ተገልጾ እዚህ ደሞዙ የተጻፈ ከሆነ ትጽፋላችሁ። ካልተጻፈ ግን ዜሮ በሉት ይላል ማለት ነው። እያለ ያለው 2305 ብር ነው። ቀኑ ደግሞ እዚህ ላይ ታስታውሱት ከሆነ ይህንን የስራ መደብ የሰራ አንድ ከ11/07/2011 እስከ 30/10/2013 ነው። እዚች ላይ እጽፋለሁ ከመጋቢት 2011 መጋቢት 2011 እስከ 2013 ሰኔ 30 ይኸው 30/10/2013 ድረስ በአንድ 11 ነው አይደል የሚለው እዚህኛው ላይ የተቀጠረ ይኸው በአንድ 11 ስለሚል ይሄን በ30/10/2013 ነው አየሁት። ምንም ሲኩዌንስ አለው ልምዱ። ከዛ በኋላ የስራ መደቡን ከዚህ ተቋም ወደ ሌላኛ መደብ ይህንን የስራ ልምድ ለቆ ለምን ሄደ ነው። በእድገት ሊሆን ይችላል። በእድገት የሚል በድልድል በእድገትና በዝቅታ የሚል እዚህ ውስጥ ይጨመራል ብያለሁ። እንግዲህ የሚጨመርበት እስካሁን ባልተጨመረበት እያሳየኋችሁ ስለሆነ በግል ምክንያት ካሉት ምክንያቶች ውስጥ በግል ምክንያት አልኩትኝ። የትምህርት ደረጃው ይህንን የስራ መደብ ጀማሪ አሰልጣኝ ሆኖ ሲቀጠር ያስያዘው የትምህርት ዝግጅት የሚታወቅ ከሆነ እሱንን እናስገባለን ማለት ነው። እዚህ የምስክር ወረቀት ዲፕሎማ ቤሲስ ይላል። እኔ የመጀመሪያ ዲግሪ ቢኤ ወይም ቢኤስሲ የኢንፎርሜሽን ቴክኖሎጂ ይህንን ካደረኩ በኋላ እነዚህን ጠቅ አድርጌ ሞላሁኝ። አየሁት በትክክል አንድ ጊዜ እዚህ ላይ አስቀምጥ ነው የምትሉት። ይኸው እኔም አስቀምጥ አልኩት። አሁንም አለኝ። አዎ አልኩት። አሁን አዲስ ትላላችሁ። አንድ ጊዜ ይህንን አድርጌ አጠፋና አንድ ጊዜ መልሳችሁ ክሊክ ስታደርጉት ቦሌ ክፍለ ከተማ አሁን ያለበትን መስሪያ ቤት አመጣልን። የቅጥር ሁኔታ በቋሚ የስራ መደብ ላይ ነው። ደሞዙ ይታወቃል። እንደዚህ ጻፍኩትኝ። እዚህ ላይ ያየሁትን በሙሉ መጻፍ እችላለሁ። 9000 ብር ነው የሚለው 9000 ብር ከመቼ እስከ መቼ ነው ይላል። ከ2013 ሐምሌ 1 ቀን ጀምሮ እስከ እዚህ ላይ ደግሞ እያለ ያለው 30/12/2015 30/12/2015 ዓመተ ምህረት 30/12 ማለት ነሐሴ 30 ድረስ እዛ የግል ምክንያቱን የስራ አፈጻጸም የውል ጊዜ መጨረሻ በድርጅት ለውጥ ምክንያት ከክፍያ ጋር በተያያዘ ያው ድገት ብለን እንበሰበውና ይህንን የትምህርት ሲማር አላወቀውም ብዬ ካሰብኩ እዚህ ላይ ረዳት አሰልጣኝ የሚለውን መጻፍ እችላለሁ ማለት ነው። እዚህ ላይ በረዳት አሰልጣኝነት የሚል እየጻፍኩኝ ይህንን የእንግሊዘኛ ስም አለማስገባት እችላለሁ። መተርጎም ካቃተኝ ኦፕሽናል ነው። እነዚህንን እንግዲህ የምትይዙልኝ ይህንን የስራ መደብ በረዳት አሰልጣኝነት የሚል አየው ከማህደሩ ላይ ከሆነ ቀን እስከሆነ ቀን አሁን ባለበት ተቋም የምትለዋን ቼክ ቦክስ ቼክ ስላደረኳት እዚህ ጋር መጣ። ደሞዙን እዚህ ጋር ገለጹኝ። ይህንን የስራ መደብ ሲሰራ ቋሚ ነበረ ወይም በቋሚ ቅጥር ላይ ነበረ የሚለውን ሞላውለት። ከዚህ በኋላ ምን አደርጋለሁ? አንድ ጊዜ አስቀምጥ ትላላችሁ ማለት ነው። ይህንን አንድ ጊዜ አስቀምጥ አልኩት። መረጃው በትክክል ተቀምጧል አለኝ። አዎ አላቸው አልኩትኝ። አዎ አላቸው። አንድ ጊዜ አዲስ አሁንም ይችንን ቼክ ቦክስ አነሳና መልሼ አንድ ጊዜ ቼክ ሳረጋት ይመጣል። ይህችን በደንብ መልመድ አለባችሁ። አንድ ጊዜ ሴቭ ካረጋችሁ በኋላ ሁለተኛውም እዛው ተቋም ካለ ይችን ቼክ ቦክሷን አንቼክ አድርጋችሁ ቼክ ስታደርጉ ሪፍሬሽ አድርጎ ተቋሙን ያስገባላችኋል። የቅጥር ሁኔታ ይላል። እዚህ ላይ አሰልጣኝ የሚባለውን የስራ መደብ ለማስገባት ነው። እንግዲህ አሰልጣኝ የሆነውን የስራ መደብ ሲሰራ በቋሚ የስራ መደብ ነው። ደሞዙ 12000 ብር ነው። ከመቼ እስከ መቼ ነው ይላል። እዚህ ላይ ታስታውሱ ከሆነ ይችንን መደብ ነው እየጻፍኳት ያለው።
12,000 ብር ነው ይላል። ከ30/12 2017 ከ1/1 2016 እስከ 30/12 2017 ከ1/1 2016 ዓመተ ምህረት ላይ መስከረም 1 ቀን ጀምሮ 30 2017 ነሐሴ 30 ድረስ ሰርቷል። ለአንድ ዓመት ከ11 ወር ከ24 ቀን ያህል ከክፍያ ጋር በተያያዘ ይላል። በስራ አፈጻጸም በግል ምክንያት ብዬ ሊያዘው፣ ነገር ግን በምደባ ወይም በድልድል ሊሆን ይችላል። አለዚያም ደግሞ በደረጃ እድገት። ስለዚህ በደረጃ እድገት ከፍ ብሎ የኬሪየር መደብ ስለሆነ እየጻፍኩት ያለሁት ይህንን የስራ መደብ ሲሰራ ሁለተኛ ዲግሪ ነበረው። የትምህርት ዝግጅቱም እንደዚህ ጻፍኩትኝ። ይሄ የስራ ልምድ በአማርኛ እዚህ ላይ ጻፍኩትኝ። የእንግሊዘኛውን ካላወቅኩት እተወዋለሁ። አለዛ ግን ትሬነር ብዬ ልጽፈው እችላለሁ። ትሬነር ይሄንን እንደዛ አድርጌ ጻፍኩና አንድ ጊዜ አስቀምጥለዋለሁ። መረጃው በትክክል ተቀምጧል አለኝ። ይሄንን ሶስቱን የስራ ልምዶች በዚሁ ተቋም ይሄኛውን መደብ ግን አሁን የያዘው ያው የሰው ሀብት ቡድን መሪ የሚለውን በ1/1 2018 ቅድም ከላይ ያሳየዋችሁ እሱን ስለያዘው አትመዘግቡትም ማለት ነው። ስለዚህ ወደ ታችኛው እሄዳለሁ። ከሌላ የመንግስት መስሪያ ቤት የመጣ የስራ ከሌላ የመንግስት መስሪያ ቤት ማለት አሁን ካለበት መስሪያ ቤት ውጪ ነው። ይህንን አንድ ጊዜ ይህንን ኮፒ ልበለውና ይህንን ራሱን ልመዝግበው። 1/7/2008 አዎ ልበለው። አንድ ጊዜ አዲስ በሉት። አንድ ጊዜ ይቺን ቼክ ቦክስ አንሷትና እዚህ ላይ ታደርጉታላችሁ ማለት ነው። ከሌላ መንግስት መስሪያ ቤት የሚለውን የፌዴራል ጠቅላይ ፍርድ ቤት እንግሊዘኛውን ስሙን አላውቀውም፣ ወይም ደግሞ ጉግል ትራንስሌት ማድረግ ትችላላችሁ። ፌዴራል ሱፕሪም ኮርት ብላችሁ መጻፍ ትችላላችሁ። እኔ ያለሁት ኦፕሽን አለው የቅጥር ሁኔታ በቋሚ የስራ መደብ ላይ ቀኑን መጻፍ ደሞዙን መጻፍ ትችላላችሁ። ይሄ ደሞዝ እዚህ ጋር የጻፍኩት ደሞዝ ካለ 31/45 ይላል። 31/45 የሚል አለ። ከመቼ ጀምሮ ነው ይላል። ቀኑን በደንብ እዩት። ከ1/7/2008 እስከ 30/06/2011 ከ1/7/2008 2008 1/7 ማለት መጋቢት 1 ማለት ነው። ይሄንን አደረኩትኝ እስከ 30/06/2011 ማለት እስከ የካቲት 30 ማለት ነው። ይሄን ካደረኩ በኋላ 2 ዓመት ራሱ ይሄን ካልኩሌት ያደርግላችኋል። ከዚህ በኋላ በግል ምክንያት ምናምን ይላል። ከክፍያ ጋራ በተያያዘ ነው። የትምህርት ደረጃው የሚታወቅ ከሆነ ትሞሉታላችሁ። የማይታወቅ አስገዳጅ አይደለም። ተቋሙ ከፉተሩ ከደብዳቤው ፉተር ላይ አዲስ አበባ ወይም 6 ኪሎ ይላል። ይህንን 6 ኪሎ የስራ መደቡ መጠሪያ እዚህ ላይ ያለውን የስራ መደብ ይህንን ምን አደርጋለሁ እጽፍና አስገባለታለሁ። የስራ መደቡ መጠሪያ ሲስተም ትሬነር የሲስተም ስልጠና ባለሙያ ብዬ እዚህ እንግሊዘኛው ላይ ጻፍኩት እንበልና ኦፕሽን አለው። እኔ ያልጻፍኩትም አንድ ጊዜ ምን አደርጋለሁ አስቀምጥለዋለሁ። አስቀምጥ ስለው በትክክል ተቀመጠ። አዎ አለኝ ልበለው። ያልጨረስኩት አዎ ስለው ሌላኛውን ደግሞ እጽፈዋለሁ። የትኛውን? ይህንን የስራ ልምድ ቡና ባንክ አክሲዮን ማህበር የሚባል ተቋም አለ። ይህንን ቡና ባንክ እዚች ላይ አንድ ጊዜ ክሊክ ላድርጋትና አዲስ ልበለው። አዲስ ብዬ ይችንን ራዲዮ በተንጠቅ ላድርጋትና ከዚህ ላይ የመስሪያ ቤቱን ስም አንድ ጊዜ አስገባዋለሁ። የእንግሊዘኛ ስሙን መጻፍ ካልቻልኩና በትክክል ማልጽፈው ከሆነ ኦፕሽናል ስለሆነ አለኩትኝ። የደብዳቤ የግብር ደብዳቤ ቁጥር ያው የግል መስሪያ ቤት እዚህ ጋር ይችንን ምንመርጥ ከሆነ የግብር ደብዳቤ ቁጥር አስፈላጊ ነው። ከሌለ 50 አስገብተን የምናልፍ ይሆናል ማለት ነው። ስለዚህ ይሄ የስራ ልምድ አመዘጋገብ እንዲህ እያሳየኋችሁ ነው። ቪዲዮውን የምትወዱት ከሆነና እንዲሰራላችሁ የምትፈልጉት ካለ ደግሞ በኮሜንት ማሳወቅ ትችላላችሁ። የመስሪያ ቤቱ የግብር ደብዳቤ ቁጥር የሚለው ላይ እንደዚህ አይነት የግብር የተከፈለበት ቁጥር ገብቶ አየሁኝ። የቅጥር ሁኔታው በቋሚ በኮንትራት በጊዜያዊ በሙከራ ጊዜ በቋሚ መደብ ላይ ነው የሚላየው። ደሞዙ እዚች ላይ ቅድም ያያችኋትን ደሞዝ እናስገባት።
ቀኑም ከ1 2 2005 እስከ 36 2008 ነው። 2560 ብር ይከፈለው ነበር። 2560 ብር ከመቼ እስከ መቼ አልኩኝ እዚህ ጋር 1 2 2005 1 2 2005 2005 1 2 1 ሁለተኛው ወር ማለት ጥቅምት እስከ መቼ ሰራ ይላል? እስከ የካቲት 30 2008 የካቲት 30 2008 ዓመተ ምህረት እስቲ 36 2008 ዓመተ ምህረት ምን አደርጋለሁኝ? እዚህ ጋር ምን የስራ መደብ ሰራ የሚል አለ። እግረኛ ፖስተኛን ወስጄ ቁጭ አደርጋታለሁ ማለት ነው። አንድ ሰው በህይወት ታሪኩ የሰራባቸውን የስራ መደቦች ልምድ ስንመዘግብ እንደዚህ አድርጌ እሞላለሁ ማለት ነው። ስለዚህ የግል ተቋም ይሄና ይሄ ዩኒክ ያደርገዋል የግል ድርጅቶች ላይ። ከዛ ውጭ ያለው ግን ተመሳሳይ መሆኑን በመረዳት እነዚህን መዝግቤ አስቀምጥ እለዋለሁ ማለት ነው። ስለዚህ አንድ ጊዜ ሴቭ አድርጉ። ይቺንን አንድ ጊዜ አስቀምጥ ስለው መረጃው በትክክል ተቀምጧል አለኝ። መረጃው በትክክል ከተቀመጠ እንዲህ ስታዩት ይህን ሁሉ ልምድ መዘገብኩ ማለት ነው። እንግዲህ በጀማሪ አሰልጣኝ፣ በረዳት አሰልጣኝ፣ በአሰልጣኝ እዚሁ ተቋም ላይ በቋሚ መደብ እንደዚህ ያለ ገቨርመንት አለ። ይቺኛይቱን ግን ፕራይቬት ብሎ ያሳየኛል። ካልኩሌት እያደረገ ደግሞ እነዚህን ይሮች ያሳየኛል ማለት ነው። ስለዚህ ከሰራተኛው ማህደር ላይ አለ የለም የሚባል የስራ ልምድ ቀሪ ሀብት ስለሆነ የተሟላ ለማድረግ ብትሞክሩ ለአገልግሎት አሰጣጡ ደግሞ መጀመሪያ ቪዲዮውን ሰርቼላችኋለሁ። እንዴት አድርጎ ልምድ ከዚህ እንደሚያወጣ ሲስተሙ በዚህ አግባብ መረጃ ለማጠናከር ይጠቅማችኋል ያልኩትን ቪዲዮ ነው የሰራሁላችሁ። አማኑ ነበርኩ። አመሰግናለሁ። ባይ ባይ።